ሰሚው እንደፈለገ የመተርጎም መብት አለው። እኔም እናንተም ሁላችንም ምን ይዞ ይመጣል የሚለው የሁላችንም ጥያቄ ነበር። ምናልባት ከአሙዙ ካሳ ሙዚቃ አቀናባሪው ብዙ ኢትዮጵያውያን የሚያከብሩት እሱ እያንዳንዱ ቤት እሳቱ ገብቷል። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ያወጣው አልበም መሰረት አድርገን ዛሬ በቴዲ ምክንያት ተሰባስበናል። እሱም አለ እንግዲህ ቴዲ አፍሮ ኢትዮሪካ በሚል የአልበም መጠሪያ 18 ሙዚቃዎችን የያዘ ዛሬ አውጥቷል። ይሄ አልበም ከትላንት በስቲያ ጋዜጣዊ መግለጫ ለመስጠት ቢሞክርም በመንግስት በኩል ክልከላ ስለተጣለበት ጋዜጣዊ መግለጫም ሳይሰጥ ዛሬ በ8 ሰዓት ይፋ ሆኗል። በዚህ 8 ሰዓት ውስጥ ከ3 ሚሊዮን በላይ ተመልካች እንዳየው ዩቲዩብ ላይ ያመለክታል። በዓለም ላይ ከተለቀቁት ዘፈኖች 8ኛ ደረጃም እንደያዘ መረጃዎች ያሳያሉ። የኢትዮጵያ ሕዝብ ከሊቅ እስከ ደቂቅ በሀገር ውስጥ ከሀገር ቤት ቴዲን እየሰማ ነው። እኛም እንግዲህ ይሄን ሂሳብን መሳይ እንግዲህ ከአንተ ልጀምር። እንኳን ደህና መጣህ። ሙዚቃውን በተመለከተ እንግዲህ ቴዲ ይሄ 6ኛ አልበሙ ይመስለኛል። እስካሁን በርካታ ቴዲ አፍሮ የዘንድሮ ስራ ለኔ በተም በሚገባ የተለየ ነው ብዬ የምወስደው ነው። ኢትዮጵያዊነት ወድቋል ብለን በከፍተኛ ፍርሃት ውስጥ በከፍተኛ ስጋት ውስጥ በገባንበት ጊዜ የወጣ አልበም ነው። ምን ይዞ ይመጣል የሚለው የሁላችንም ጥያቄ ነበረ። ምናልባት በወቅቱ ዘፈኑ እንደተለቀቀ የነበረኝ ስሜትን በወቅቱ አግኝቻችሁ በገልጽላችሁ ደስ ይለኝ ነበረ። እንባም ነበረ፣ ሳቅም ነበረ፣ ደስታም ነበረ። ብዙ ስሜቶች ተደበላልቀው ነው የተቆጣጠሩኝ። በተለይ በእንባ የገለጽኩት በከፍተኛ ደረጃ ስሜቴን ያወጣውበት ለቅሶ የታጀበ ስሜት እንደሆነ ነው። እያንዳንዱ በቅደም ተከተል እየተለቀቀ በመጨረሻም ዳስጠል የሚለው ላይ ሲደርስ እንግዲህ ምን ያህል ኢትዮጵያውያን በዛን ወቅት ላይ እንዴት ያንን ዘፈን እንደ ተከታተሉት እገምታለሁ። ምክንያቱም የኔንም ስሜት ስለማቅ ነው። አርበኛ ጋዜጠኛ እንድንሆን ያደረገን የዋት ዘመን ነው። የዋት ዘመን የከፋ ዘመን ነው። በኢትዮጵያ ታሪክ ውስጥ ጨለማ ብለን የምንጠቅሰው ነው። ነገር ግን ከዛ የበለጠ ድቅድቅ ጨለማ ይመጣል ብለን አልጠበቅንም። አብይ አህመድ ሲመጣ ሁላችንም የተስፋ ቃሉን ሰምተን ኢትዮጵያ ልትለወጥ ትችላለች፣ ኢትዮጵያ ወደ መልካሙ ልትመጣ ትችላለች በሚል እድል እንስጠው ብለን በድጋፍ ከጎኑ የቆምን ጥቂቶች አይደለንም። ህወሓትን በዛ አውሬ የነበረውን ስርዓት እንድንረሳው ሁሉ እንድንዘነጋው ያደረገው የአብይ አህመድ ዘመነ መንግስት በዚህ ሙዚቃ ውስጥ የተገለጸባቸው መንገዶች እጅግ ስሜት የሚነኩ ካንቀላፋንበት እንድንነቃ የሚያግዘን ከድንዛዜ እንድንወጣ ከብዙ ድባቴዎች ወጥተን ኢትዮጵያን ለማዳን የሞራል ስንቅ የሚሆነን ሙዚቃ ወይም አልበም ነው ማለት እችላለሁ። ኢትዮጵያ ዳግም ዛሬ ቀና ልትል የምትችልበት እድል እንዳላት ተስፋ የቆረጠን ተስፋ እንዲያደርግ ጥሩ አጋጣሚ ነው ማለት እችላለሁ። እንግዲህ ለእናንተ እድሉን ልስጥና ደግሞ በሌሎቹ ላይም ሐሳብ እሰጣለሁ። እኔ ለምን እንደሆነ አላቅም ይሄ አልበም ይወጣል ሲባልም ብዙ ጉጉት አላደረብኝም። 8 ዓመት መቆየቱ ይሄ አልበም ሲወጣ የመለሰ ሆኖ አግኝቼዋለሁ። ብዙ ከራሱ ጋር ትግል የገጠመበት አልበም እንደሆነ በደንብ ያየንበት ነው። ከአሙዙ ካሳ ሙዚቃ አቀናባሪው ብዙ ኢትዮጵያውያን የሚያከብሩት እሱን ላመሰግነው እወዳለሁ። በጣም ትልቅ ውለታ ነው የሰራው። ሁላችንንም ማነቃቃት ብቻ ሳይሆን ብዙዎች ደግሞ የት እንዳሉ ቤተኛው ምድጃ እንደሚነዱ የተመለከትንበት ነው። ግርምቴ ደግሞ ለዮናታን ተስፋዬ እንዲደርሰው ፈልጋለሁ። እሱ ታስሮ በሽብርተኝነት ተከሶ መንግስት በሰላም መወያየት ሲችል በኃይል ብሎ 2015-16 እናስታውሳለን። 2015-16 ዓመተ ምህረት ያው ሁሉ ወጣት ኦሮሚያ እና አማራ ክልል ውስጥ ሲረሸን በኢህአዴግ ያኔ ዜናውን ሲያስተባብሉና ሲያመክኑ የነበሩ ባላንስ ሚዛን ሲጫወት የነበረ ገና ባልወጣ አልበም ላይ በፖስተሩ ብቻ ለትችት የተሯሯጡበት ልክ እንደዛ አሁንም ከመንግስት ይሄ ትንንሽ ባለስልጣን ጀምሮ እስከ ሚጢጢና ዋና ካድሬ የሚባሉት በዚህ መልኩ እሱ ላይ ሲዘምቱ እነሱን ሀፍረተ ቢስ በሚል መድቤያቸዋለሁ። እነሱ ብቻ ሳይሆኑ የቀድሞ ህወሓት ሰዎች እንዲሁም የፖለቲካ አክሮባቲስቶች አሉ። አፈና እስከዚህ ድረስ በሚደርስበት ሁኔታ
ይሄ አልበም ቀድሞ የደረሳቸው ምናልባት አሁን ዘፈኖቹን ሳይ እንዴት አይፈሩ፣ እንዴት አይደንግጡ፣ እንዴት ቀድሞ ልጁን ለመቅበር አይሞክሩ ብያለሁ። ሆኖም ግን ባርቆባቸዋል። በተለይ ዘፈኖቹን አንድ በአንድ ስንመለከታቸው በዋናነት ዳስጣል ነው በዝርዝር ያለውን የኢትዮጵያ ጉዳይ የሚያነሳው። ውስጤ ሐዘን ለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ አክሱም ላሊበናን በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ። ፓወርፉል ወርድስ ቃል ኃይል ነው የምንጠቀማቸው ቃል። ይሄ ትልቁ ነው። ጀንበር ላይ ደግሞ ከነሐሴና ከሐምሌ ጨለማ ጋር ነው የሚታገለው። ይሄ ልጅ ያለውን ትግል በግልጽ ያሳየበት ነው። ፖለቲከኛ ማንኛውም ተቃዋሚ ፓርቲ ከሰር መስራት አይደለም አልሞከሩትም። የኢትዮጵያን ታሪክ ይሄ ትውልድ ስላለፈው ታሪካችን በደንብ የሚያውቀው በቴዲ አፍሮ ዘፈን እያንዳንዱ ቤት እሳቱ ገብቷል። የአዞምባ ሌላው ነው። ስምምነ ጉራጊኛው በሬጌ ተደርጎ በጣም ፓወርፉል ዘፈኖች ናቸው። እነዚህ ደግሞ ሌሎች የፍቅርና ሌላ መልእክት ያላቸው ለምሳሌ መሬም ስለተሰደደች እህታችን በርካታ ኢትዮጵያውያን እናቶች፣ እህቶች፣ ወንድሞች እየተረዱ ቤተሰባቸውን ለመርዳት ወጥተው በረሃ ላይ የቀሩ እህቶቻችንን ከማንም በላይ ማንም ያላስታወሳቸውን እንዴት አድርጎ እንዳነሳት በመሬም ከሰንዓ ተነስቶ ባህሬን፣ ዱባይ እና ሳውዲ ሌሎች አረብ ሀገራት ወስዶ ኢትዮጵያ በዚህ ሁኔታ ውስጥ ሆና መንግስታቱም እንደሚነግሩን ሰላም ናት፣ ልማት ነው ይሉናል በፊት ጀምሮ። ታውዘንድስ ኦፍ ኢትዮጵያንስ ማም እያንዳንዳቸው በሺዎች የሚቆጠሩ እናቶችን ለመርዳት እዛው ቀልጠው የቀሩ ምንም ቤሳ ሳይዙ ደግሞ ሀገራቸው ተንጠልጥሎ የተመለሱ ብዙ አረብ ሀገር የመከኑ እና የደከሙ የኳተኑ እህቶች አሉን። በዛ አይተነዋል። የኢትዮጵያ ህዝብ ሁኔታ ነው በአይነ ህሊና የመጣው። በተለይ ደግሞ የአዲስ አበባ ህዝብ አሁን ያለበት ሁኔታ በደንብ ነው በቃ የታየኝና ቴዲ በጣም በሚገርም ሁኔታ ነው የገለጸው። ያው ቴዲ እንዴት ዋጣ ሙዚቃ ስራ ሰርቶ ይመጣ ይሆን የሚለው ነገር ያሳስበኝ ነበር በውስጤ። ቴዲ ግን ገና ወደ ሙዚቃው ዓለም ሲመጣ ከመጀመሪያው ከከፍታ ስለተነሳ ቴዲ አንድ ቀን ህዝቡን አሳፍሮ አያውቅም። ሁሌ በዛ ከፍታ በከፍታ ላይ ከፍታ በከፍታ ላይ ከፍታ እየጨመረ የሚሄድ ሰው ነው። በዚህኛው ሙዚቃ ላይ ትንሽ ለየት የሚያደርገው በጣም ውብ ቃላቶችን እናያለን። በጣም ፍልስፍናዊ የሆኑ ጥልቅ የሆኑ መልእክቶች ይተላለፉበታል። በጣም በትንሽ ቃላት ሰፋፊ መልእክቶችን ማስተላለፍ ይችላል። ስለ ኢትዮጵያ አንድነት ቴዲ ዘምሯል። ኢትዮጵያ ያለችበት ሁኔታ እጅግ በጣም እንዳሳሰበው የምትረዳው አደጋውን ፊት ለፊት ነው በጠንካራ ቃላት የተናገረው። እችን ሀገር ማዳን አለብን ቴዲ ፊት ለፊት መናገር ጀምሯል። አደጋ አለ፣ ማዕበሉ እየመጣ ነው፣ ይሄን ማቆም የምንችለው በዚህ መንገድ ነው ብሎ እንዳልከው በሙዚቃዎቹ ላይ ሁሉ ይሄንን መልእክት አስተላልፏል። ቴዲ የታሪክ ሊቃውንትም ሆኖ ይመጣል። የፍልስፍና እንደዚሁ ጠልቅ የሆኑ ፍልስፍና ነክ ነገሮችንም ያነሳል እና ሁሉንም በኩል ደረጃ የሚኮረኩር አቀንቃኝ ገጥሟቸው ያውቃል። አሁን በተለይ 6ቱ ሙዚቃዎች ውስጥ ነፍስን ከስጋ አጣብቀው ይዘው ምንናፍቀውን ነገር ያሳየናል። ሰዎች ይረግፋሉ፣ ይወድቃሉ፣ በዘረኝነት እንጋድላለን፣ ይሄ የጨለመው ይነጋልም ይላል። ቴዲ ያወጣው ሙዚቃ ሰሚው እንደፈለገ የመተርጎም መብት አለው። እኔም እናንተም ሁላችንም እኛ በዘገባዎቻችን ላለፈው 7 ዓመት ስንሰራው የነበረው ነው። መሳይ ቴዲ በ58 ደቂቃ ይሁን ቀምሮ ቁጭ ያደረገ በየመን እስር ቤት የሚማቀቁቶቻችን ወንድሞቻችን የመንን ለመሻገር ወደ ሳውዲ አረቢያ ሲያቋርጡ በድንበር የለሽ ፖሊሶች በሳውዲ ፖሊሶች ከ100 በላይ ከ1 ዓመት በፊት የተረሸኑትን ወገኖች በአይነ ህሊናዬ እኔ እየሳልኩ ነበር። ዳስጣል ላይ ግጥሙን አንብቤ መሳይ አንተ ላይ ወደ ፈጠረው ስሜት ልምጣ። ቅድም ካሳሁንም ተወሰነ መልኩ አንስቶታልና ለአዲስ አበባ ልጆች መልእክቱ ከባድ ነው። አዲስ አበባ አዶ ሸገር የሁሉ አይደል ሞላው ሀገሩ፣ በፍቅር ጠርተን ከዳር እስከ ዳር መሀል ገቡና አቆሙን ከዳር። ባቆዩት ሀገር ጀግኖች አንድነት እንዴት ይገፋል ኢትዮጵያዊነት። ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። ባሳደገኝ ቀዬ ባደግኩበት መንደር ባይታወር ሰው ሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት።
አባባይ ለዘዴው በአፍ ይቀድማል፣ አምኖ መከዳት እንዴት ያማል እያለ ይቀጥላል። ባይታወር ሰው ባሳደገኝ ቀይ ባደግኩበት መንደር ባይታወር ሰው ሆኜ እንደሌላው ሀገር ቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። አባባይ ለዘዴው በአፍ ይቀድማል፣ አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶለት እንዴት ይችላል ዝም ማለት። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ታዲያ ምን ያልተናገረው ነገር አለ? ዛሬ ያለው የዓለም አቀፍ ደረጃ ሰንጠረዥ የሚያሳየው ቴዲ ከ1 እስከ 10ዎች ውስጥ እንዳለ ነው። ነገ ምናልባት ከአናት ላይ እንደሚወጣ እንጠብቃለን።